የሰው ልጅ ክቡ ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ የተሰጠኝት ዛሬ በነፃነት ሰው ተከፍሎበታል ከደምና ካጥ ኢትዮጵያው ሳኡ ጥበና ወንታ ድረግቶ ጥበና ሾየሊና ወንተከ ጎባይዲ ጎብዋኒ ሆራንትኖታ አዲ ጣገተ ቦሮ ሌሊሻኑ ጎባ አፍሪኩ ቡድራ ስትራቴጂገ ዳርጋ ፎላሴ አባይ ላጊ ዳጋና ዳጎሚሴ ካርሳሜና ባቲኙ ኔራ ሃቶኖ ባቶሴ ሻቅሊ ዱቹ ዲኒ ኢሌ ፉሽላአኖ አሲትኖታ ኢክቱሮኖ ዳጋና ዳጎሚሴ ሚቲማ ወርቢማና ባሬንዴኒ ተቾ ጌሻ ወላጶሰኒ ኬሽቲኖ ጎባቲ ቱናውንሱ ለማላያና ሌማሮተ ድሪኒ ጀርመኔቴ በርሊኒ ቁቹሚራ አፍሪካ ቅርጭራቴ አውሮፕ ሶንጊ ባራ ነው ኢጣሊያሆ ኢትዮጵያ ቤሃቻን ሳኒ ነው ኢትዮጵያ ኢጣሊው ጫሉ ኢክክኒ ወሞ አውሮፒ ሆሪ ነው አድዋሆ ኡምቤርቶ ላንቶ ቄላንቱ ወይቴ ነው ባሎ አውሮፒ ቄላሚ ነው ዳጌቲ አድቡ ቄለተ ዳጌም ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር አረዳዳታ ነው አዲ ጣገተ ቦሮኒ ላናኒ ጋሪኒ ኢጣሊው ጫሉ ኢትዮጵያ ሰተገ ሆሪቲኖ አይካና ኢትዮጵያውኒ ሳኤ አፍሪካ ናጢስኖ ዳገሎ ሳንቲኖታ አዱው ቄለ ኦንቲኪ ዶይቾ ሆሪያና አፊኖኒ ታኖ ኩላኒ ኢጣሊያ ኢትዮጵያን ይወረረችው አንድ ጊዜ ወይም ሁለት ጊዜ አይደለም አድዋና ማይጨው ላይ ብቻ አይደለም 8 ጊዜ ነው ኢየሱስ ክርስቶስ በህይወት በነበረበት ወጣት ሰው በነበረበት ጊዜ በ29 ዓመተ ምህረት አውግስቶስ ቄሳር የሮም ቄሳር ንጉሠ ነገሥት ሳለ አይሎስ ጋይሎስ በሚባል ጀነራል ኢጣሊው ኢትዮጵያ ሆርነው ሰተዶ ይጆት ኢየሱስ ወደልቾ እክኖ ያነራ ለሚኖ ሆንሴ ማሩት ድሪን ኢጣሊው ሞቲቺቲ አውግስቶስ ቄሳሪ ኦላንቶ አባይ ለጋሩንስ ተመታማ የልትኖረ ኢትዮጵያ ሆንሴ ገና ኦላሜ ቄሌና ዲን 54 ዓመተ ምህረት ኢየሱስ ክርስቶስ ከተሰቀለ ከ22 ዓመት በኋላ በ54 ዓመተ ምህረት ኒሮ የሚባለው የሮም ንጉሠ ነገሥት ካምፐስስ የሚባል ጀነራል አማካኝነት 30,000 እግረኛና ነው ታና ሾሌ ማሩት ድሪን ሮሙ ንጉስ ኔሮ ሳጆኩሜ ለካስኔ ነፈራዳስኔ ኦላንቶ ሶይና አቴ ዶጎ ዳገመተ ማይሊ ቲዮሬ ኢትዮጵያ ቶናሚቱ አገና ማኦላ መቀሌ ነግን ሶስተኛው 1878 ዓመተ ምህረት በዛ ዓመት ምጽዋን ወስደውብናል ሳይኪ ዶይቾ ቶናሰተ ለማናሰቱ ማሩት ድሪን ምጽው ይዶን ዳገ እንግሊዝ ተጋርተናን ከመጽዋት ነው ድሮት ያን ምን መታበት ጊዜ ነው ተብሎ በጀነራል ካርሎስ ጂኒ የሚባል መሪነት 20,000 የጣሊያን ወታደሮች 20 ሚሊዮን ሊሬ ወጪ ተደርጎበት ወደ ምጽዋ ተልከው ሳጢጥ ምሽግ ላይ ገብተው ነበርና ሶስተኛው ወረራ እሱ ነው ነገር ግን እዛ ሆነው እነሱ 20,000 ናቸው ምሽግ ውስጥ ያሉት አጼ ዮሐንስ ይሄንን ሰምተው 160,000 ወታደር ይዘው ሄዱ ጠቅላይ ሚኒስትር ባሮን የሚባለው የጣሊያን ጠቅላይ ሚኒስትር 20,000 ወታደር ባስቸኳይ መርከብ ልክ ያለውና ወደ ኢጣሊያ መለስ ተብሎ ወረራው ቀርቶ 20 ሚሊዮን ብራቸውም ቀልጦ ተመልሶ ሄደዋል አራተኛ ወረራ የሚባለው ሳጢጥ የነበሩትን ሳጢጥ የነበሩትን ወታደሮች ለመርዳት ሾልኪቲ ሳቲቲ ኖ ኦላንቶ ካላተ ኮሎኔል ቶማስ ክሪስቶፈርን ማሰጋንታኖ ኦንተ ዲበና ሾላ ዋጁል ኦንታው ኮሊዳና ለንዳና ኦንተ ዲበና ሆንሳው ኤኪቴ ዶጋሊ ኢሊቴና ራስ አሉሊ ኦላንቶ ጉድኖ ዳገኑ ኩላኒት 19 ኪሎ ሜትር ነው ደንጎሎ ከደንጎሎ ዶጋሊ 19 ኪሎ ሜትር ላይ ሲደርሱ ራስ አሉላና ሰራዊታቸው አንጥፎ ጠብቆ ተኩስ ከፈተባቸው
ኢጣሊያኖች ያዙትም መድፍ ቢሞክሩትም ጠመንጃ ቢሞክሩትም ሊሆን ሳይችል ቀርቶ ከ590 ሰዎች ውስጥ 23 ሰው ብቻ ተርፎ ሌሎቹ ሁሉ ተገደሉ። ኢጣሊያ ነገር ወሬው ሲሰማ አበሻ ግፈኛ ነው፣ ይኸው ህዝባችንን ፈጀ፣ 500 ንጹሃን ኢጣሊያኖች ገሏል ተብሎ ታላቅ ሐዘን በሮም ተደርጎ ዛሬ ኢጣሊያ ነገር ሮማ ከተማ ውስጥ የ500ዎቹ አደባባይ የሚባል መታሰቢያ ቆሞላቸዋል። ለወረራይ መጡ ስለተገደሉ ነው የተደረገው። ኢትዮጵያኖች አራተኛው እንደሱ መልሰዋል። አምስተኛው ውጊያ አድዋ 1888 ነው። እንዳሉ ከ20,000 ወታደራቸው ውስጥ 2,000 ብቻ ሲድን 18,000 ከንቱ ሆነው ቀርቷል። mittokume sette xibbenna settawo maarote diri qarqartora baala afrika kadotenni gashshitinori awuroppu mitto busha duduwo macciishshitanno insa buxichoho tekinolooje dinoosiho olantonna oluduunni lifixa diikkinosiho yite mishshinohu koliddu waajjuulle guluphisiissino busha gede qorichiishshino wolootahono bareende leddino duduwi iillannonsa tenne qeellera jawiidi kaimino ኢትዮጵያ ዳጋና ዳጎሚ አጸምንልኪ ኢለኤየ ወራኢሉ ጣንዶየ ወሽሪ ያነራ ምትማተኒ ሆይቴ ከአንሳ ካይማይክቲኖ ገደኖ ኩላን ወንድ ይሆን ሁሉ ተከተለኝ ያሉት ስመለስ ባገኘ ወዮል ማርያምን አልምርህም ነው ያሉት። እከሌ አላሉ። ግን የነንተና ጦር የሸዋ ጦር የምን ጦር ወራኢሉ እንገናኝ በዚህ ጊዜ ወራኢሉ ጠብቁኝ ያሉትና ከሁሉም አቅጣጫ የነበሩት ባላባቶች ገዢዎች ጦራቸውን ይዘው ወደ ሰሜን ወደ ወራኢሉ ወደ ትግራይ ወደ ወሎ ወደ ትግራይ ነው የዘመቱት እና እዚህ ላይ አጸምንልክ ጣንዶ ይኖን ተገደ ባሉንኩ ዋትኒ አልየራ ወራኢሉ ወሎት ሚኖ ማኑ ዳናኪ ጎባኪ ሀቶኖ ጋልተኪ ሲያተራ ዳይኖ ዲናት ይታ ባደከ ጦቅ ነው ድኑ አገርክን ድንበርክን ሃይማኖትህን ሚስትህን ንምንህን ሊደፍር የመጣ ጠላት ነው ብለው ሲነግሩት ወደ ኋላ ይሸሽ የለም። ከመሃል ሀገር ተነስቶ እንግዲህ እንደምታውቀው እስከ አድዋ ድረስ በእግር ነው የተጓዘው። ያጦር ስንት ጊዜ እንደሚፈጅበት አስብ። ጎባተ መሬሪኒ ከአዱው ጌሻ ሀቴ ኦላንቶ ለካተኒ አዲን ምኒልክ ቦጫሳ ወራኢሉ ጣንዶ ይኖ ኦላሞኒው አማጀ ለሚና ሰሱኒት ተነ ያና መሬሮ ዶጎት ያናኒት ሄኖኒው ጉዞ ጊዜ መጓዝ ነው። በእርግጥ አድዋ ላይ የተወሰነ ጊዜ ተቀምጠዋል። በተላላቅ 10 መንግስታቶች ለኢጣሊያ የተሰጠችው ኢትዮጵያ ነበረች። በ1876 ዓመተ ምህረት ከአድዋ ጦርነት 12 ዓመት አስቀድሞ ቢዝማርክ የሚባሉት የጀርመን ገዢ በርሊን ላይ አፍሪካን እንቀራመት ተብሎ መቀራመት ተጀምሮ ነበር። በዛ መቀራመት ላይ ኢጣሊያ የጋሪባልዲዋ ኢጣሊያ አሁን የተቋቋመችው ቅኝ ግዛትም የላትም ባዶ ስለሆነች እንደምንም ትበረታታና ኢትዮጵያ የምትባለውን አገር እሷ ትውሰድ ተብሎ የተሰጣት ነው። ቱናሰቱ ለማላን ሰተተ ጀርመኔት ማሰጋንቺ ቢስማርክ ካካይሽኒ አፍሪካ በቂ ነው ወይ ቅርጪ ነው የተጋምባይት ነው አውሮፓ ጎቦዋ ኢትዮጵያ ኢጣሊያ ሆይትን ያንን ነገር ካፈራረሙና ካስማሙ ለውጋውም አብረው እንዳሉ ነው የሚቆጠረው። ሐኩማላት ሱባሌ ለዶንኮላንት ኖሬት ኮንዲራት ኮልዱ ካልቀ ዋጁሉ ካልቀ ቀልትኑ ይኔሙ ባይራ ዳገንከት በነጮች ላይ ድል የመቱበት ታላቅ ታሪክ ነው ተብሎ የሚባለው። ሽንፈቱም የመላው አውሮፓ ሽንፈት ነው። ድሉም የመላው ጥቁር ህዝብ ድል። በአድዋ ምክንያት ብዙ ጥቁሮች ተነቃቅተዋል። የጥቁሮች ህዝቦች አንድነት እየጠነከረ ሄዷል። ፓን አፍሪካኒዝም የምትለው ኋላ ወደ አፍሪካ ህብረት ወደ አንድነት ድርጅት ያመጣው ፓን አፍሪካን ሙቭመንት የተነቃቃውና ጥቁሮች ለነጻነታቸው ለመብታቸው እንዲታገሉ ያደረጋቸው አድዋ ነው። አዱው ቀለ ባላ አፍሪካ ፓን አፍሪካኒዝም ተሚሊሞራ ካካይስኖት ኢትዮጵያው ነው ወላጶተ ሱሙዳስ ዲኖት አውሮፓ ሆኖ ኢጣሊው ለዶት ቆልን ሳይቀምኑ ነጻነት ምልክት ይቆጥሯታል። እንደ ነጻነት አርማ እንደ አርአያ እንደ ሞዴል አሁንም ብዙ ቦታ ከዛ የተነሳ ኢትዮጵያኒዝም የሚል እንደ ሃይማኖትም
ወይም ኢትዮጵያን ቸርች እያሉ እንደ ሃይማኖት ሁሉ የሚከተሉ ጥቁሮች አሉ። አውሮፓዎቹም ጣሊያኖች ሲሸነፉ አብሮ ነው ቅስማቸው የተሰበረው። ምክንያቱም በዓለም ታሪክ ውስጥ ለመጀመሪያ ጊዜ ነው አንድ ጥቁር ህዝብ የነጭን ሰራዊት ድል የነሳው። እስከ አድዋው ጦርነት ድረስ ነጮች ለጥቁር የነበራቸው አመለካከት የተዛባ ነው። Aduwu oli geeshsha waajjuullu kolidda la'anno lao dabbino tenka hatte lao taashshiteenna koliddu massagaano ledo summeenya malaatisate geeshsha imbaasuwa fanate baala hanaffino በኩልነት መደራደር የጀመሩት ከጥቁር መሪዎች ጋር ከአድዋ በኋላ ነው። እንደገና አመለካከታቸውንም እንዲፈትሹ አድርጓቸዋል። ለጥቁር የነበራቸውን አመለካከት ኤምባሲ የከፈቱት ምኒልክ ጋር ነው፣ አዲስ አበባ ላይ ነው። የትም አፍሪካ ሀገር አይደለም። ድርድር አካሄደው ውል ያምን የ2010 የ1910 የ19 ምናምን ውል የሚል ብዙዎቹ የተዋዋሉት ከአድዋ በኋላ ነው። እና የአመለካከት ለውጥ ሁሉ አምጥቷል። ሀቴ ያነራ ikkado teknoloje no ikkiwa qajeeltino olanto heedhurono ikkado oluduunni no ikkita xawissanno dhaggete xiinxallo heedhu bikkinni Miniliki ikkado oluduunne afirinota leellishshannorino mitu dhaggete borreessaano woransa xaano Aduwu qeelle aana illachinshe xiinxallanna borreessa hasiissannoti noota leellishshanno. Ikkollana qeellete kaimi oluduunne ikkikkinni daganna dagoomu mittimma halammenna ካጅልንሰ ከሰ ባሉ ስሙ ያኑ በጦር በጎራዴ ነው እንዶ ተዋግተን ያጨፈጨፍናቸው የሚባለው ነገር ስተት ነው። ለሄደው 73000 ወታደር 100000 ጠመንጃና 42 መድፎች ነበሩ። ያድዋ ጦርነት ለት ያድዋ ጦርነት የካቲ ኡርደና ቢሰተን ጉንዶሙ ይናን ዳገ ዲጋራው ምንልክ ጋድሲሲኑ ለማላና ሳሱኩሚ ኦላንቶራ ሚትጥበኩሚ ቃወና ሾይሊና ለምን ማርፈሮንስሪን ቤርቶኒ ብርጌድ በጣም ከመፍጠጡ የተነሳ የደረሰበትን ቦታ ሳቅ ምኒልክ ወታደሮች ድንኳን አጠገብ ስለደረሰ ተኩስ ተከፍተው በዛ ነው ጦርነቱ የተጀመረው። አሁን መሳሪያ ከጣሊያኖች መሳሪያ ይገዙ እንደነበረ ይጠይቁ እንደነበረ አቃሉ። የኛ መሪዎች ብዙ ጊዜ የውጭ ግንኙነት የሚፈልጉት ለመሳሪያ ሲሉ ነው። እኛ ብቻ አይደለም ብዙዎቹ አፍሪካውያን። ግን በዛ የቅኝ አገዛዝ ወቅት አንዱ ነጮቹ አውሮፓውያኑ የተጠቀሙት ቴክኒክ ምንድነው? ለአፍሪካውያን መሳሪያ እንዳይደርስ ማድረግ ነው እኔ እስከማውቀው ድረስ። ምክንያቱም እንጎዳለን እንጠቃለን ብለው ስለሚያስቡና ምኒልክ የተሻለ ዘመናዊ መሳሪያ ነበራቸው የሚለው ነገር እኔ አይዋጥልኝም፣ አላነበብኩም። ራይፍልስ እነዚህ የግል የነፍስ ወከፍ መሳሪያ የሚባሉት መሳሪያዎች ከጣሊያኖች ይሄን ያልሺ ምናምን የሚል ነገር ቃል ተገብቶ ያንም የተገባውን ቃል እንዳላገኙ ነው ማቀው። ኢጣሊውን ኦሉዱን ሄዳተ ታሚዳን ኬሻ ሰማጭሾ ሀቲያና ራዋጁ ለአፍሪካ oluduun aannotaati holtino annu qodhino duun shimmaadda oluduun heeron hoogono qeellete kaiminke kayinni bareendenkeeti diqeelamme moyaankeeti mittimmankeeti መሳሪያ ነበረው ምኒልክ ማን ሰጥቶት? የትኛው አውሮፓ ሀገር ነው የሚያግዘው እንደዚህ በራሱ ላይ ጠላት የሚገዛው? ብዙዎች አፍሪካውያን እኮ የተሸነፉት ምዕራብ አፍሪካ ምናምን ላይ መሳሪያ እየከለከሏቸውም ጭምር ነው። ግን መሳሪያው ኖረም አልኖረም ለኢትዮጵያ ሕዝብ ግን ማሸነፍ ለአንድ ህዝብ ድል ግን ወሳኙ ቅድም እንዳልኩ መሳሪያው አይደለም፣ ወኔው ነው፣ አላማው ነው፣ ቆራጥነቱ ነው፣ የተነሳበት ጉዳይ ነው፣ ኮዙ ነው። ብዙ ቦታ ላይ አሜሪካኖች ገብተው ተሸንፈው የወጡት መሳሪያ አጥሯቸው አይደለም። የተዋጋቸው የቪየትናም ህዝብ፣ የሶማሌ ህዝብ፣ የምናምን ህዝብ፣ የአፍጋኒስታን ህዝብ የነሱ አይነት መሳሪያ የለውም። ግን እየተሸነፉ ነው የወጡ። ለምን? የህዝብ የተዋጋው ለመብቱ ነው፣ ለነጻነቱ ነው። ጄንዊን የሆነ ኮዝ አለው። ያን ኮዝ ጄንዊን የሆነ ኮዝ የያዘ ህዝብ ምንም ብታደርገው አይሸነፍም፣ አይንበረከክም። ኦሉ አድዊ ilaalla giddo qarraataamo dargaassinoonni ikkirono Itoophiyunniti daganna dagoomu baalu mittimmatenni hooyite ka'ansano kullanni የወላይታ ልጆች ጋሻ በጊዜው ካጋዘን ቆዳ ተሰርቶ ወተት እየጠገበ የደረቀ ስለነበር በዘመኑ የነበረው የካርባይን የኢጣሊያን ጠመንጃ ጥይት አይበሳውም ነበር። በዚህ ምክንያት ወላይታ ልጆች በያዙት ጋሻ የአማራው ነፍጠኛ
የትግሬው ቀስተኛ የኦሮሞው ፈረሰኛ ኦላሆ ሆንሰት በሮርታኖሪ ወላይቱ ኦሱ ቤቅቲን ወላይቱ ኦሱ ወንቆ ቆርከተ ጎግኒሎ ሳንቲኖ ተከሰን ሀተ ያነራኖሁ ኮርባይኒ ቀወጥ ጥይት ድቀሳኖ ወንቆት እንሰጋል ተወሎቱ ኢጣሊያ ሻከስትን ስለዚህ መላው ኢትዮጵያ በቻለው አቅም በተጠራው መጠን ወደ ወራይሉ ተሰባስቧል። ከወራይሉም ወደ አድዋ ዘምቷል። አድዋ ከመፈጸሙ በፊት አምባላጌ ማጆር ቶዛሊ የሚባል 2700 ወታደሮች ይዞ በነገራችሁ ላይ ከ2700 ወታደሮች ውስጥ አድዋ አልባኒ አምባላጌ ወሊላኖ ላምኩሚና ለማሉት ቢኦላንቶን ሰጎፈ ፉልቲን መቀለተ ነው ጎረተን ፉልቲን እነሱን አሸንፈናል። ከዛ በኋላ መቀሌ ላይ ውጊያ ነበረ ኮሎኔል ጋሊያኖ ከሚባል ሰው ጋራ እሱ ግን በውሃ ጥም ተፈቶ እጁን ሰጥቶ በውለታ እንዲወጣ ተደርጎ ወጥቶ ሄዷል። አንዱ የጣሊያን ሰራዊት በአንድ ጀነራል የሚመራው ሰተት ብሎ ሚኒሊክ ጦር መካከል ነው የገባው። ወዲያ ወዲህ መፈናፈን አይችልም። ሌላኛው 3 ሰራዊት ነው 3 ጀነራል የሚመራ በ3 ጀነራል የሚመራ ነው። ሌሎቹ ሊገናኙ አልቻሉ። በዚህ አጋጣሚ በቦታው ተፈጥሮ በአድዋ ተፈጥሮ ምክንያት የአድዋ አካባቢ አድዋ ዙሪያውን ተራራዎች ናቸው፣ ሂልስ ናቸው፣ ኮረብታዎች ናቸው እና ሁሉም ስም አላቸው። እንዳ ማርያም፣ እንዳ ጊዮርጊስ፣ እንዳ ስላሴ፣ እንዳ መድኃኔዓለም ዳጋ ባሬንደተኒ ጀባ ሄጦ አማደ ካንሳት አድዉ ባቶት እፎላኖ ኢጣሊዩ ኦላንቶ ቀርስኖተ ኢጣሊዩ አፊነሁ ሚኒሊክ ኦላንቶ ቂጣብኖክታት ተጀ ማጠ ኬሽ ሻንሳኖ ሎጌ ሸካል ትኖንሳ ተኩላን ህዝቡን እንዳ ማርያም የት ነው ሲለው እንዳ ስላሴን ያሳየዋል። እንዳ ስላሴ የት ነው ሲለው እንዳ መድኃኔዓለም ያሳየዋል። እና ያ ጦር ለዚህ ነው ተግተልትሎ መቆም የሚገባው ቦታን ትቶ ሚኒሊክ ሰራዊት ውስጥ የገባው እና ያም ትልቅ አስተዋጽኦ ነበረው። ሌላው የስለላ የመረጃ መረቡ የተጠቀሙበት መረጃ ትልቅ አስተዋጽኦ ነበር። ጣሊያኖች የሚያውቁት የሚኒሊክ ሰራዊት እንዳልተዘጋጀ እንደተኛ እንደርስበታለን ነበር ያሉት። ወይንም ቤተክርስቲያን እንዲያስቀድስ እንደገባ እንደርስበታለን ብለው ነው ያሰቡት። ግን ባሻናቸው መሰለኝ አዋሎም የሚባሉ የኤርትራ ተወላጅ መረጃ ያቀብሉ የነበረው ለሚኒሊክ ትክክለኛው መረጃ ነገሩት፣ ለጣሊያን ግን የተሳሳተ መረጃ ነው የነገሩት እና ያ መረጃ ትልቅ ጥቅም ነበረው እና በዛም ሆነ በዚህ የኢትዮጵያ ሕዝብ ተባብሮ ትልቅ ድል ያገኘበት ጦር ግንባር ጦርነት አድዋ ነው። በዛ ጦርነት እነማን ተሳተፉ ብለ በቁጥር በኮታ የምትለየው ነገር አይደለም እና የህዝቡን አንድነት የህዝቡን አልበገርም አልገዛም ባይነት የታየበት ትልቅ ጦርነት ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር ጣሌኑ እንጆ አጋዴ ዊሮ ታንታናሜ ጋዶ ፉላቴ ሳጂና ኦንስኪ ዲሮ ንጉሱ ኃይለ ሥላሴ ያነራ ቶናውንሱ ለሚና ለማላቴ ዊሮ ወልወሊ ቶናውንሱ ለሚና ሰተተ ካይኒ ማይጮና ወዲዶኒ ዶሎቴ ኢትዮጵያ ቃሲኖ ዳገ ነው ጣሌኑ ኢትዮጵያ ሆሪ ነው ዳገ ጊዶ ላናኒቴም ስድስተኛው ውጊያ ወልወል ላይ 1927 ዓመተ ምህረት ህዳር 21 ቀን በኢጣሊያና በኢትዮጵያኖች መካከል የተደረገው ፊታውራሪ አለማየሁ ጎሹ ይባሉ ነበር የጦሩ መሪ። ኢጣሊያኖች ደግሞ ካፒቴን ቸማሩታ በሚባል ሰው 1500 ወታደሮችና 3 አውሮፕላኖች 2 ታንኮች አምጥተው ነው ውጊያው የተከፈተው። ጦርነቱ እንደተጀመረ ፊታውራሪ አለማየሁ ጎሹ ሞቱ። እንደሞቱ ወጣት የነበረው በእንግሊዝ የጦር ሰራዊት ውስጥ ለ25 ዓመት ያገለገለው የወላይታው ተወላጅ አሊ ኑር የሚባለው በኋላ ቀኝ አዝማች የተደረገው እሱ ሰራዊቱን አደፋፍረው ኢትዮጵያ ለዘላለም ትኑር እናሸንፋለን አንድ ጣሊያን እንዳያመልጥህ ያለ ተዋግቶ ኢትዮጵያ ለኪዶቹ ሁረራ ዳይኖ ሃይጣሊያ ወልወሊ ሮሲኖን ተገደ ባለተእሰ ጉድኖቲኖ ኩላኒ ዳገት እኛ አሸንፈናል። ስድስተኛው
ሰባተኛው ለማልኮሊ ጀነራል ዳቦኖኒ ማሰጋንታኖ ጥበኩሚ ኦላንቶ መረቢላ ጋታይሰ ዳገና ማይጮ ኦላሞኒ ኦላት የተደረገው ውጊያ ነው ለማይጮው። ስምንተኛው ውጊያ የሚባለው በደቡብ በጀነራል ማርሻል ግራዚያኒ አማካኝነት 95000 የኢጣሊያን ሰራዊት መጥቶ 20000 የሚሆኑ ኢትዮጵያኖች በቆሎማዮና ዶሎ ላይ ጠብቀው ተዋክተውበት እጅግ ጉድ የሰሩበት ጊዜ ነው። ሰትኪው ካንም ሆንሳና ኦንተኩመ ኢጣሊ ኦላንቶ ዳገና ለሞኩመ ኢትዮጵያ ኦላንቶ ወዲዶኒ ዶላ ጋርተ ኦላንቲኖት ዳገኑ አስተino ኮርካቱ ነው አልየኒ አይለስላስ ኡሚስኒ ለመጥበኩመ ኦላንቶን ኦላማኒ ኢትዮጵያ ለማላጋናና ቶን ባራጫላ ገርገራ ዳንዲን ወዲዲ ኦሊካየኒ ሚቶድሮ ነው እንተ አጋና ኢጣሊው ሐስሪገደ መሬሪ ኢትዮጵያ ያኖክ ገደ አስኖላት ዋደራ ነገሌ ላይ ብቻ ነው የተዋጋው እንዳትረሱ። ታዲያ ይህ ሲሆን በሰሜን የመጣው የኢትዮጵያ ወታደር የተሰለፈው 200,000 ሆኖ የመጣው ግን 300,000 ነው። ደግሞ ከሰሜን የመጣው ሆኖ ተዋግተው እኛ ኢትዮጵያኖች መከላከል የቻልነው 7 ወር ከ10 ቀን ብቻ ነው። ይሄም ታላቅ ጀግንነት ነው። ይሄን እንምላችሁ ምክንያት አለ። ብዙ የአውሮፓ ሀገሮች በሁለት የዓለም ጦርነት በዚያ ጊዜ በአንድ ቀን ለምሳሌ ፈረንሳይን የሚያል ትልቅ ሀገር በ63 ቀን ነው የተሸነፈው። ብዙ ሀገሮች በትንሽ በአንድ ቀን በሁለት ቀን ነው የተሸነፈው። እኛ 7 ወር ከ10 ቀን በማይጮው ጦር ግንባር ታግለናል። ጣሊያን ወዲ ዶኒ ጀነራል ግራዚያኒኒ ማሰጋንታኒ ሆሪቱ ያነራ ዶሎተ ኦሊራኖ ይኮ ገደኖ ዋዳሎ ኦሊራ ሲዳሙ ዳጋቤቆ ሉጲ ማካሰ ኩላኒ ኢካዶ ሻሮ አሲሮኖ ሲዳሙ ጣጌ ራጉኒ ቦሬሳንቴ ኦፎልቲኖ እኪታ ዱቹ ስሙ ያነው ኩሪጊዶኒ ባላምብራሲ አበበ ቡሉ ዳገኖ ሚተቴ በደቡብ ግን የተለየ የሚሆነው ታሪኩ በደቡብ ነው። ይሄውም 1 ዓመት ከ5 ወር 17 ወራት ሙሉ ኢጣሊያ ከዋደራ ጫካ እንዳያልፍ አድርጋ አግዳለች ኢትዮጵያ። 12000 ኢትዮጵያኖች ናቸው። ከዛ ውስጥ እጅግ በጣም ድንቅ የሚባሉት 400 የሲዳማ ልጆች የዳሌ የሚባል አውራጃ ላይ የነበሩ ወጣቶችን ክቡር ራስ ደስታ ዳምጠው አጠገባቸው የነበሩትን በቀኛዝማች በዛብህ ስለሺ የሚመሩትን ክብር ዘበኞችና የመቶ አለቃ ፌሬራ የሚባለውን የስዊድን መኮንን አዘው ወታደራዊ ስልጠና ይሰጣቸው ተብለው እዛው ይርጋለም ከተማ ላይ 400ም ስልጠና ተሰጥቷቸው ወታደራዊ ልብስ ተሰፍቶላቸው መሳሪያ ይዘው ጥይት ቀለም መድኃኒት ይዘው ወደ ዶሎ ገስግሰዋል። ዋደሩ ኦሊራ ሚቶድሩ ነው እንተጋና ኢጣሊው ያታ ሆልትኖ ተናላመ ኮሜ ኦላንቶኒ ሾለ ጥቤ ስዳሙ ኦሶ ዳሌ አቡራጅኒ ፉልትኖሬት ራስ ደስት ዳምጠሁ ወደሉ ኦሉ ቀጀልሻ ታኖ ገደ አሰ ቆዲሲሴና ዶሎ ሀዱሮኑ ቦራና ነገሌ ለታኖ ወየቴ ዶሎ ቶሊ ቀላሚኖ ተማጪ ሻንሳኒ ይሮ ሄጋኒ ኖሬ ሳሰባ አስተ ታንታንተ ዋደሩ ዱብ ግዶ ኦላማተ ናፍኖ ናቸው የተመለሱት ሌላ 10,000 የሚሆኑ ናቸው። እነዛ የተመለሱትን ወታደሮች እነዚህ ከዳሌ አካባቢ ተሰብስበው ወታደራዊ ትምህርት የተማሩ ልጆች አቀናጅተው ወጣቶቹ በሶስት መደብ እንዲከፈሉ በሶስት ብርጌድ ወይም ሻለቃ እንዲመደቡ አድርገዋቸዋል። ያንደኛው ብርጌድ አዛዥ አንድ ቀድሞው መኮንን ሲሆን የሁለተኛው ብርጌድ አዛዥ ግን በተኳሽነቱ ባነጣጣሪነቱ በወታደራዊ ትምህርቱ ብልጫ የነበረውን አበበ ቡሎ የሚባል ወጣት ራስ ደስታ አስቀርበው አንድ መውዜር ጠመንጃ ከመቶ ጥይትና የባላምበራስነት ማዕረግ ሰጥተውት ነበር። እሱ ነው የሁለተኛው ብርጌድ አዛዥ ሆነው። ሚተጋሙ ማሳጊነሁ ኦሉን ሊፊጡ አበበ ቡሎ ራስ ደስታ ሚተ መውዜር ቀወና ጥበጥይተና ባላምበራስ ሱማ ኤት ሶይኖሲው ታውን ጠላት እንቆማለን ብለው ያ ልጅ በፈጸመው ሂደት ነው አመት ከ5 ወር ሰራዊቱ ዋደራ ላይ ጣሊያን ማቆም የቻለው። የኢጣሊያን ሰራዊቱ አዛዥ ጀነራል ግራዚያኒ እንኳን በጊዜው እጅግ በጣም አድንቆት ነበር። በአድዋው ጦርነት ጊዜ ግን ያኔ የሚኒሊክ ጦር በሲዳማ ላይ ይሄ ነው የሚባል ኮንትሮል አልነበረው።
እና ከዛ አንጻር የሲዳማ ህዝብ አድዋ ድረስ ሄዶ ተዋግቷል ብዬ አልገምትም። አድዋ ሊያናራ ምኒልክ ሲዳማ ሀኬሻ ጋሽኖ ኪሁራ ሲዳሙ አድዋ ጋድኖ ተኩልታኖ ጣገለወታ ድላው ማይጮ ሊያናራ ካይኒ ሎቦ ባሬዳ ፉልቲኑ ዲላ ጣጌስኖ እንሳይኪኒና ኪሮተነ ልቁሙ ማኒ ባሬዱ ፉሊን ከና ራስ ደስታ ጋራ አልተነገረላቸውም አልተወራላቸውም እንጂ ብዙ ጀግኖች ተፈጥረዋል። የሲዳማ ህዝብ ያኔ እንደ ወላይታ እንደ አርሲ እንደ ኦሮሞ ህዝብ ተይዞ በደንብ ቢሆን ኖሮ መሄዱ የግድ ነው። ቀላል ጊዜም አይደል። የዛሬ 70 ዓመት ገደማ ነው። እሱ ምን ይላል እዚህ ላይ በጊዜው የሰማውን on this front as elsewhere the Ethiopians fought well, and it was said that Graziani himself had saluted in the tribute at the burial of Balambras Abebe Bullo, a brave soldier. Nevertheless, Ras Desta's forces were driven back to their hilly refugee to southern Sidama ይላል። ይሄ በዛን ሰዓት ምን ማለቱ ነው? ለዛ ለጠንካራው ተዋጊ ለሆነው ለባላምብራስ አበበ ቡሎ መቃብር ግራዚያኒ ራሱ ቀርቦ የክብር ሰላምታ ሰጥቶ ታላቅ ጀግና ነበር ይሄ ሲዳማ ወጣት ብሎ መስክሮለታል ተብሎ ተጽፏል። ይሄው የተጻፈበት ቦታ ሪቻርድ ግሪንፊልድ ቦሬስ ነው። ኢትዮጵያ ያኑ ማጣፍራ ኩሎኒ ጋርኒ ነው። ባላምብራስ አበበ ቡሎ በሬዳ ሆየ ግራዚያኒ ዋማስረዳ አንገካይስ ነው ተኩላን አበበ ቡሎ በመጨረሻ ላይ ኢጣሊያ የዋደራን ጫካ ያለፈችው ከታች ከሶማሊያ ወገን የመጣው ሰራዊት ሊያልፈው ስለማይችል በግድ ከአዲስ አበባ ከተያዘች 1 ዓመት ሞልቷት ስለነበር ከአዲስ አበባ ተጨማሪ ጦር ይምጣልን ብለው 40 ሺህ ወታደርና 100 አውሮፕላን ተልኮላቸው ስለነበር ሳንድዊች አርጓቸው ከአዲስ አበባ የመጣው ከመቃዲሾ የመጣው ዋደራ ጫካን ሳንድዊች አርጎ በ150 አውሮፕላኖች አፕሪት የሚባለውን ጋዝ እየረጩብን ናፓል እየወረወሩብን ሲመታ ባላምብራስ አበበ ቡሎሁ ዋዳሩ ቱቢራ ምሽገው ሚሎም ጌቆ ሆሊኖሪ ጣሊያኑ ኤሊን ሱማሌተን ዳግኖላንቱ ጎባቴ መሬሪ ክፍለ ሳዳን ዲታኖ ኪሁራ አዲስ አበባ አማዱንኩን ሚቶድሮ ሳኢኖን ሳሁራ አዲስ አበባውን ሾሌ ኩሜ ኦላንቱና ጥቢ አውሮፕላን አብቴ ሞጋዲሾተን ዳይነ ሁለዶ ሁንጭቴ ኬሚካለተን ቦምባቱ ገጉደ ዶጎ ፋኒቱ ያናራ ባላምብራስ አበበ ቡሎሁኖ ሀኩ ዱብ ጊዱሬና ሀኩ ማዳሮን ሀኩኒ ገደንሳኒ ግራዚያኒ ዱድቦ ኩልቴና ዳ ዋማሲ አና አይርኙ አበባ ቦሪን ራሴ እንኳን በቅርቡ አንድ መጽሐፍ አዘጋጅቻለሁ። በቅርቡ ትማቱ አልቆ ይወጣል። የሀበሻ ምርጥ ጀግኖች የሚል የመጀመሪያ ሰው ሆኖ የቀረበው ባላምብራስ አበበ ቡሎ ነው። መጽሐፉ እኔንም ወደ ጥሩ ነገር መርቶኛል። የኢትዮጵያ ነጻነት የተመሰከረው በአንድ ህዝብ አይደለም፣ በራስ አበበ ወይ በራስ መስፍን ብቻ አይደለም። እያንዳንዱ ብሔር ብሔረሰቦች ባዋጡት የሰው አስተዋጽኦ ነው። ያም ለመመስከሩ የኔ አሁን ያዘጋጀሁት የምርጥ የሀበሻ ጀግኖች መጽሐፍ 3 የሲዳማ ሰዎች ያሉበት፣ አንዱ አበበ ቡሎ ነው፣ ሁለተኛው አሌቶ ሐዋኖ ነው፣ ሶስተኛው ኮምቦልቻ ቆርቻ ናቸው። ግራዝማች ኮምቦልቻ ቆርቻ። እነዚህ ሰዎች በድንቅ ታሪክ ሰርተዋል። ታሪካቸውን ይሄ አሁኑ ወጣቱ አዲሱ ትውልድ ሊዘክራቸው ሊያመሰግናቸው አደባባይ ሊያቆምላቸው የሚገባ ነው ብዬ አምናለሁ። እኔ መጽሐፌን ስጽፈው የ60 ሰዎች ታሪክ ነው። ከ60 ውስጥ የ3ቱ የሲዳማዎች ነው፣ 9ኙ ኦሮሞዎች ናቸው፣ 6ቱ
ትግሬዎች ናቸው። 5ቱ ጉራጌዎች ናቸው። 2ቱ ወላይታዎች ናቸው። 1ዱ ሶማሌ ነው። 1ዱ አገው ነው። 1ዱ አፋር ነው። 22ቱ አማሮች ናቸው። 8ቱ ኤሪትሪያኖች ናቸው። ይሄ ማለት ምንድነው? የኢትዮጵያ ነጻነት ያስከበረው ብሔር ብሔረሰቡ ሁሉ ጀግና ካለበት እየተመረጠ ወጥቶ ነው። ዛሬም እዚህ በተለይ ደቡብ ኢትዮጵያ ዛሬም ቢፈለፈል ማአት ጀግኖች ታሪካቸው ያልተነሳ ስለሚኖር የተማረው ትውልድ ወጣቱ ትውልድ ሀገሩን የሚወድ ትውልድ ታሪኩን ማስቀመጥ አለበት። እኛ ያለፉትን ውለታ በደማቸው ባጥንታቸው ተከስክሶ የከፈሉንን ሰዎች ውለታ ካላሰብን የሚቀጥለው ትውልድ እንዴት አድርጎ ይነሳል? የተልፈሰፈሰ ጭንቅላት ውስጥ ምንም ትምህርት የሌለ፣ ደረት ውስጥ ምንም የወኔ ልብ የሌለ፣ ቦርሳ ውስጥ ምንም ገንዘብ የሌለ፣ ታሪክ ውስጥ ምንም የሚወሳ ነገር የሌለ፣ ሰውነት ውስጥ ምናምን የሌለ፣ ወንድነቱ የሌለ ትውልድ ከወለድ ይሄ ምን ትውልድ ይባላል? እሱን ሽሩሩ ልንል አይደለም። ሞት እኮ የማይቀር የሰው ልጅ ዕዳ ነው። ዳጌ አይመቴም ማንቺ ቤቲ አይመስ አፊነሁ ይናንሁ አንውና አካካሲ ዳጌ ሴከ አፊነሁ ሄክሮቲ አዱው ቄሌ ዳጌ ለንዳና ሁንዲ አንዊ ጎባይዲ ዲና ነው ይኮ giddo here gobba hiranno banda hittonni sharrantanni techora iglishunoro afa ikkolana tenne dhagge halalo ana urre mittimmanke kaajishino amanyootinni rosiisa ilama qodhisiisa dawinore taashsha galchine kulloonninke dhagge haaroonse xaa ilamara borreesse worano techo ilamaawichinni agaramannoreeti ትውልድህን ታሪክ ካላስተማርክ ነገሮች ሊቀጥሉ አይችሉም። ምክንያቱም ታሪክ ትናንትን ሲዘክር ዛሬን እንድትረዳው ነው። ትናንት ካላወቀው ዛሬን ማወቅ አትችልም። ዛሬን የማንነኝ የምትለው የትናንት አባቶችህን ማንነት ስታውቅ ነው። አሁን የምናነሳቸው ጀግኖች ስላሉ ነው። የሲዳማ ሕዝብ እንዲህ አድርጓል፣ የዚህ ሕዝብ ይሄን ሰርቷል የምንለው ታሪኩን ስለምንዘክር ነው። ለታሪክ ብዙ ጊዜ ትኩረት ሳይሰጥ ቆይቷል። ይሄ ደግሞ ሆን ተብሎ የተፈጠረ ነገር ነው። አኔ አይቲ ቶሮ በሮክ ጣግ አፋኖ ጣገተ ኢላችን ሸሞ ከስኖንከው ጎባይቲ ማንና ባንዱ ጣጋሪ ኖንከውራት ጣገሰ አፍኖክ ኢላማ አይማ ሰቲ አፋን አይኖ ሐስሪ ገደ ጎዶ ላኖስ ካሸት ቡሉሎ ሆያት አመሰግን የነሱ ፍቅር እንዲኖረን እንጂ በራሳችን እንድንመካ አይደለም። ታሪኩን እንዳይኖረን ነው። ታሪኩን የማያውቅ ትውልድ ማንነቱን አያውቅም። ማንነቱን ካላወቀ ደግሞ ማንም ይጫወትበታል፣ ማንም ይጨፍርበታል። ከንቱ ነው። ዝም ብለን እንደ ገለባ ባየለ ተንሳፎ የሚቀር ነው። እንደ ዶሮ ላባ የሚጨብጠው ነገር የለው፣ አይደንቲቲውን የማይለይ። ለዚህ ነው ብዙዎቹ አሁን ወደ አውሮፓ መጓዝ፣ የነሱን ፋሽን መከተል፣ የነሱን ሙዚቃ ማዳመጥ፣ የነሱን ነገር የሚመጣው የራስክን ካለማወቅ የሚመጣ ነው። እና የነበሩት መሪዎችም ተገዢዎች ስለነበሩ የአውሮፓውያኑ ጉዳይ ፈጻሚዎች ስለነበሩ የሚሰጧቸውን እርዳታ እንዳይከለክሏቸው አርጉም ያሏቸውን ያደርጋሉ። እና ስርዓተ ትምህርቱ ሲፈርስ ሲሰራ ነው የኖረው። ወያኔ ባስተዳደረበት ጊዜ ነው አንዱ የታሪክ ትምህርት እንዲቀር የተደረገው። ለምን? እነሱ ሌላ የፈለጉትን መጽሐፍ ስለሚፈልጉ። ለምሳሌ ኢትዮጵያ የምትባል ሀገር የተሰራችው ከ100 ዓመት ወዲህ ነው። ምኒልክ የሰራት ናት ይላሉ። ኢትዮጵያ የምትባል ሀገር 3000 ዘመን ነበር የሚለውን ተረት ነው ይሏል። እኔ የነሱ ምሁራን የሚሉትን ነገር ብዙ ነገር ሰምቻለሁ፣ አንብቤያለሁ። አዲስ ነገር ለነሱ እንደሚመቻቸው መጽሐፍ ይፈልጋሉ። አንድ ቅድም ያልኩ ባንዳዎቹም ምን እንደነዚህ አይነት ሰዎች ነው። ነጮቹም አብዛኛውን የኢትዮጵያ ታሪክ ሲጽፉት የነበሩ ነጮች ናቸው። ኢትዮጵያውያን ጸሐፊዎች የመጡት አሁን ነው። ወያኔ ወለጣገ ቦሬሲተ ኡይታንከራሲደ ኖንከ ጣገ ሁናተ ወናልቲኖ ሮሱመኒኒ ጣገተ ሮሶን ሁንቲኖ ኢትዮጵያ ኢንሳሲዳኖ ጋሪኒ ኩልቲኖንከ ሮሬ ጣገንከ ነው ዋጁል ቦሬሲቲኖተ ሀትኖ ቀራፊዲኖተ ዳቢኖተ ታሪክ
ታሪክ ጸሐፊው ሲጽፈው ነው ታሪክ የሚሆነው። ታሪክ ጸሐፊው ደግሞ ከባክግራውንዱ ተነስቶ ነው፣ ሃይፖቴሲስ ይዞ ነው፣ የሚፈልገው ነገር አለው። ታሪክ በተፈጥሮ ሳብጀክቲቭ ነው ብያለሁ። ሳብጀክቲቭ ነው ማለት በታሪክ ጸሐፊው አመለካከት አተረጓጎም የሚወሰን ነው። እርግጥ ያለ መረጃ ሊያወራ አይችልም። መረጃ ብሎ የሚጠቅሰው ግን የረባ ያረባውንም ጠቅሶ መዞ እንዲህ ነው ሊልህ ይችላል። በመረጃ መደገፍ አለበት። ግን ትውልዱ እዚህ ላይ አሁን የምመክረው የተጻፈ ነገር ሁሉ እውነት አይደለም። የተጠረዘ ነገር ሁሉ እውነት አይደለም። በኤሌክትሮኒክ ኮፒ በሶፍት ኮፒ ብናገኘው እውነት አይደለም። መመርመር መፈተሽ ይፈልጋል። ማን ነው የጻፈው? መቼ ነው የተጻፈው? ለምንድን ነው የተጻፈው? እያን መጠየቅ አለብን። ይሄን ካላረጋገጥ እንሳሳታለን። እና ትውልዱም አሁን ወሬ ዝም ብሎ ፌስቡክ ላይ ዩቲዩብ ላይ ወይም ሌላው ሶሻል ሚዲያ ላይ የሚያገኘውን መረጃ ብሎ ተቀብሎ ነው የሚያራግበው የሚያሰራጨው። ይሄ ሮንግ ነው፣ ለእኔ ስህተት ነው። መፈተሽ መመርመር ያስፈልጋል። በትምህርት ቤቶች ውስጥ የግብረ ገብነት ትምህርትና ስርዓት የታሪክ ትምህርት ቦታ ተሰጥቶት ተማሪዎች ሁሉ መማር አለባቸው። ሶስተኛ እያንዳንዱ ሰው ልጁን ወደፊት የሀገሪቱ ተቀባይ የሀገሪቱ ተረካቢ ሚቱን ኩቃንስቺ ቤት ሲጋ ተነ ጎበራ ግራኖታ አፊሳ ዳገሮ ሲሳ ሀቶኖ ቦሬሳ ሲሳ ተቾ ቦሳሉን ባበደማንከ ሾልኛንከ አንድነታችን ይመጣል። ዛሬ በዘር በወገን በምን በከፋፈላችን የምናሳይበት ነገር ውርደት ብቻ ነው፣ ጥቅም የለው። ኢጣሊያኖች እኮ በ29 እና በ54 መተማ ላይ መተው ውጊያ ሲከፍቱ ከመላው ሀገሪቱ ነው ኢትዮጵያኖች ዘምተው መተማ ላይ ያቆሟት እኮ። ባድዋ ታይቷል፣ በማይጨውም ታይቷል። ማንም የቀረ ሰው የለም። ስለዚህ ያን አይነት ህብረት ያለን ህዝቦች አሁንም ትምህርት መሰረታዊ ነገር ኢጣሊው ለሚና ሆንሰተና ኦንታና ሾለተን መተማዳይ ኡርደፈኒንከ ያናራ ባሉንኩ ኢትዮጵያው ቃንሶት ሚትማ ፉልቴቲ ሸራንቲኖ ሀቲ ዳጌ አድዋሆ ማይጮና ዶሎ ሌልቲኖት ትን ሚትማንከ ጣኖ ሱፋማኖት ኦስቺንከራ ዳገሮ ሲሳሲሳኖንከ ለትልቅ ሂደት የሚሆን ነገር ሆኖ መቅረብ መዘጋጀት ያለብን እኛ ነን። ይሄ ትውልድ በትምህርት ቤት እንኳን ባይሰጠው አባቶቹ ታሪኩን ሊነግሩት ይገባል። ማንም ቤተሰብ ለልጆቹ ታሪኩን መንገር አለበት። ከየት እንደመጣ ማን እንደሆነ ማስረዳት አለበት። አንዳንድ ልጆች ቀበጥ የሚሆኑት መጥፎ ባህሪ ዴቨሎፕ የሚያደርጉት ዛሬ አባታቸው ሀብት አለው፣ ትናንት እንዴት እንደነበረ ግን አይነግራቸውም። ገብቷል? የትናንትናውን ድህነቱን አይነግራቸውም። በበርባሶ እየሄደ ያጠራቀመውን ሀብት አይነግራቸውም። ስለዚህ እነሱ ዛሬ ይጨፍሩበታል። ወይንም ሰርቆ እንዳመጣ አይናገርም። አሁን ወያኔው ልጆች እንደሚጨፍሩት ከህዝብ ዘርፎ የሰጡትን ሀብት እንደፈለጉ ይበትኑታል። የጠላት ገንዘብ አይነት ነው የሚያደርጉት። የህዝብ ገንዘብ አይደለም። የሀገር ጉዳይ አያነሱ እና ለትውልድ ታሪክን ማስተማር የግድ ነው። ትልቁ ነገር እሱን አሁን አንዱ የጎደለን ጣጌ ማኑ ሀስሪ ገደ ተራራ ቦሬሰራ ዳንዳን ካይነና ባዋይኖ ማንቺ አይ ቦሬሲ ማሞተና ማይራ ሂቶላ ኦኖሲታኖ ተባላጠላ አሲሳን አይኖ ቦሬሲ ኖሬ ሳሚነና ባምቤ ሞይክሮ እሽነ ቱንጋን ግምቦልን ዲባጥኖ ሞያት ተነ ኢላማራ ማቴ አይማሰ ኩላሲሳን ኦላሆ ጫላይ ኪኪን ሎጶቴ ላትሻውኖ ወለተኖ ሚትማንከ ሌሊሽ አሲሳን ዋን ደግመን ደጋግመን ለዚህ ትውልድ ማስተማር አለብን። የማይጨውን ተጋድሎ ለዚህ ትውልድ ማስተማር አለብን። በዚህ ጦርነት ወቅት ደግሞ ጀግኖች እንዳሉ ሁሉ ባንዳዎችም እንደነበሩ መንገር አለብን። ለሆዳቸው ተገዝተው ለጥቅማቸው ተገዝተው ሀገራቸውን አሳልፈው የሰጡ ብዙ ባንዳዎች አሉ። አሁንም እነዚህ ባንዳዎች አሉ። በምን በአውሮፓውያን ገንዘብ የሚገዙ የሚደለሉ በተለይ ምሁራኑ ያልሆነውን ታሪክ ነው የሚሉ በተሰጣቸው ብር አውሮፓ ሄደው ይኖራሉ። እና እንዲህ አይነት ባንዳዎች አሉ፣ አሁንም አሉ። በወሬው በዘመቻው በምኑ ሁሉ
ህዝቡን የሚያምታቱ ዩኒቲ እንዳይኖር የሚያደርጉ ትውልዱ ከዚህ ይሄን መማር አለበት። የሰው ልጅ ክቡር ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው